የሀገራችን ኢትዮጵያ ተዋናይ እስኪመስለን ድረስ በመላው የሀገራችን ኢትዮጵያ የፊልም አፍቃሪያን ዘንድ ዝናና እውቅናን ተከናንቧል። ከዚህ ባሻገር መላው ኢትዮጵያውያን ቀደም ባሉት ዓመታቶች የሱ ፎቶ ያለበትን ቲሸርት፣ ኮፍያና ጃኬት ሳይቀር አዘውትረው መልበስ ጀምረው ነበር። ይህ ሰው በሀገሪቱ ቱርክ ስሙ የናኘ ከድሃ ቤተሰብ የተወለደ አሁን ላይ በሀገሪቱ ዝነኛና በደባንድ ሀብታም ዓለምን ያስደመመ የፊልም ተዋናይና አልፎ አልፎ በአስቂኝ የመድረክ ስራዎቹ ይታወቃል። ቀደም ባሉት ዓመታቶች በመላው ዓለም ለእይታ የቀረበውና በሀገራችን ኢትዮጵያ አማርኛ ቋንቋ ተተርጉሞ ሲቀርብ በነበረው በእኛ ሰፈር ተከታታይ ድራማ ላይ በያማች ኮችባሊ ገጸ ባህሪ የነበረውን የትወና ብቃት ማንም የፊልም አፍቃሪ ሊረሳው አይችልም። የተንደላቀቀና የቅንጦት ኑሮ ይኖር እንጂ በዚሁ ልክ ተወዳጁና የአክተሮቹ ንጉስ ያማች ራሱን እስከ ማጥፋት ያረሰ የሱስ ትንቅንቅና በየጊዜው በብቱ ተማርከው በሚጀምሯቸው የፍቅር ግንኙነቶች ተረብሾ ነበር። ዝናን መከናነብ በጀመረበት ወቅት ከተለያዩ ተዋናዮች ጋር መተዋወቅና ጊዜ ማሳለፍ ጀመረ። ታዲያ በዚህ ወቅት በድንገት አንዲት ቀን ጓደኛውና ከፍቅረኛው ጋር እየተዝናኑ በነበረበት ወቅት ጓደኛው ማሪዋና የተሰኘ ሱሰኛ መሆኑን ነግሮት እንዲያጨስ ጠየቀው። ያማችም ሄደህ አጭስና ና ሲል መለሰለት። በተገናኙ ወቅት ሁሉ በዚሁ መልኩ የቀጠሉ ሲሆን ከዕለታት አንድ ቀን ያማች ድንገት በአእምሮው አንድ ነገር ውላ አለበት። ያም ማጨስ ነበር። ያማችም ማሪዋና የተሰኘውን ሱስ ሞከረ። ከዚያም ቀስ በቀስ ተደብቆ ማጨስ ጀመረ። በዚህ የተጀመረው ሱስ ከዛሬ 2 ዓመታት በፊት ራሱን እንዲስትና ሕይወቱን እስከ ማጥፋት ሙከራ ድረስ አድርሶት እንደነበር በቅርቡ የሚያውቁት ጓደኞቹ ተናግረዋል። ወደ ሌላኛው ጉዳይ ስናመራ ዝነኛው በፍቅር ግንኙነት 6 ከሚደርሱ የፊልም ታዋቂ አክተሮችና 3 ኢንተርናሽናል ሞዴሎች ጋር በድምሩ 9 ሴቶች ጋር በመጀመሩ ሕይወቱ ውጥንቅጥ ውስጥ ገብቶ ነበር። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ እንጂ ስለ ያማች ማንም ሳልጠበቃቸው አስገራሚና አሳዛኝ መረጃዎችን ለእናንተ ለውድ ተመልካቾቻችን እናቀርባለን። ዛሬ ስለ ዝነኛው ያማች እውነተኛ መረጃዎችን እናቀርባችኋለን። ለዚህ ቻናል አዲስ ከሆናችሁ ስለ ታዋቂ ሰዎች እውነተኛ ማንነት በግልጽ መረጃዎችን የምናቀርብበት እውነተኛ ቻናል ነው። ሰብስክራይብ አድርገው እስከ መጨረሻው አብረው ይቆዩ። አርቲስቱ እንደ አውሮፓውያን አቆጣጠር ጥር 20 ቀን 1983 በሀገሪቱ ከሚገኙ ከተሞች መካከል አንዷ በሆነችው በርሷ ከተማ ከስደተኛ ቤተሰቦቹ ተወለደ። ቤተሰቦቹ ከሀገረ ቡልጋሪያ ተሰደው ወደ ቱርክ ሄዱ ሲሆን በልጅነቱ ትምህርት ቤት ሲማር ህልሙን ወይም ደግሞ ራዩን ሲጠይቅ ምላሾቹ 3 ብቻ ነበሩ። እነርሱም ልክ እንደ ሰፈር ጓደኞቹ ዶክተርና ነጋዴ ከማለት ይልቅ የፊልም ወይም ደግሞ የትወና ስራ፣ ሙዚቃና እግር ኳስ ብቻ ነው ሲል ይደመጣል። ተዋናያኑ በእግር ኳስ ጨዋታ ሰፈሩን ወክሎ ይጫወት የነበረ ሲሆን ጨዋታ እንደጀመረ አካባቢ በበረኛነት እየተካነ እንደነበር ጓደኞቹ ስለሱ ያወራሉ። በኋላ ግን ከሌሎቹ ክለቦች ጋር እየተጫወተ ባለበት ወቅት ድንገት በኳስ አይኑን ተመቶ ከባድ አደጋ ስለገጠመው ከጎል ጠባቂነት በመቀየር የአጥቂነት አይምሬ ክህሎቱን አሳይቷል። አርቲስቱ አሁን ላይ 36 ዓመቱ ላይ የሚገኝ ሲሆን ከታላላቅ አርቲስቶች ጋር ጥልቅ የሆነ የፍቅር ግንኙነት ውስጥ ነበረ። በዚህ ባህሪው በእኛ ሀገር ሲተረጎም የሴቶች አኖር የሚል ትርጉም ያለው ቅጽል ስም አውጥተውለት ነበር። የአርቲስቱ የተስተካከለ በስፖርት የተገነባ ሰውነት ቅርጽና አቋም በበርካታ ሴቶች ዘንድ ይወደድለት ነበር። አሁን ላይ ባለትዳር እንደሆነ ቢነገርም ቀደም ባሉት ዓመታቶች 2 ልጆችን ወልዷል። ነገር ግን የሚያሳዝነው ጉዳይ የልጆቹ እናት ከሱ ግንኙነት የራቀች ሲሆን ልጆችም አባታቸውን በአካል የማግኘት እድላቸው ዝቅተኛ ነው። ወደ ሁለተኛው ህልሙ ስንሄድ ነገሩ የጀመረው በትምህርት ቤት ለወላጆች በዓል ለሚቀርቡ ድራማ ተማሪዎቹ እየተመረጡ በነበረበት ወቅት ራሱንና ጓደኛውን አስመዝግቦ መተወን በጀመረበት ድራማ ነበር። በዚህ ድራማ ከየትኛውም ተማሪ በተሻለ ገጸ ባህሪ የተላበሰ ሲሆን ከዚህ ባሻገር ነገሮችን የመያዝ አቅሙ እጅግ ከፍተኛ ነበር። ታዲያ ድራማ በሚቀርብበት ወቅት መላው ታዳሚያን በትወና ብቃቱ ተደመሙ። የተመልካቾችን ድጋፍ ያገኘው ያማች በሜዳ ላይ ጎል ከማስቆጠር ይልቁን በመድረክ ላይ ታሪክን መስራትና ዓለም አቀፍ ዝናን መጎናጸፍን መረጠ። ይህንን ክህሎቱን ለማሳደግ ወደ ዋና ከተማ ኢስታንቡል በመጓዝ በትወና ዘርፍ ሰልጥኖ አሁን ላይ ኢስታንቡል የተሰኘ ድራማ ላይ ባሳየው ድንቅ የትወና ብቃት እንዲሁም ደግሞ ገጸ ባህሪ ጥምረት በብዙ የፊልም ደራሲያን ተመልካቾችና ኢንዱስትሪ ውስጥ ገባ። የድራማ በርካታ ሚሊዮን ቪው ያስገኘ ሲሆን በከፍተኛ ዋጋ ለመሸጥ በቅቷል። የተለያዩ ድራማዎችን በብቃት መስራት የቀጠለው ዝነኛው የፊልም ተዋናይ ቦርቶሉ ሳደቲን ኤርከን ኮልቻን በሚለው ገጸ ባህሪ የተነሳ በርካታ ሚሊዮን ዶላሮችን፣ መኪኖችና ቤት ባለቤት ሊሆን ችሏል። አርቲስቱ አሁን ላይ 36 ዓመቱ ላይ የሚገኝ ሲሆን ከታላላቅ አርቲስቶች ጋር በድራማዎች የምናውቀው ይሄ ጥበብ ሰው ፓልምስ አዋርድ፣ አንታሊያን ጎልደን አዋርድ የተሰኘና ከ30 በላይ ቁጥር ያላቸው ዓለም አቀፍ አዋርዶችን ወደ ካዝናው አስገብቷል። ወደ ቤተሰቦቻችን ለዛሬ ያዘጋጀላችሁ መሰናዶ በዚህ ቋጨን። በቀጣይ በሌሎች አርቲስቶች እስከምንገናኝ ድረስ ቻናላችን ሰብስክራይብ እንዲሁም ላይክ በማድረግ ማበረታታት እንዳይረሳ። ሰላሙን ተመኘው።